እቺን ኢፌክት በአፍተር ኢፌክት መስራት ትፈልጋላችሁ? እንግዲያውስ ተከታተሉ። ኦኬ መጀመሪያ ኒው ሶሊድ ኦኬ እንላለን። ፎር ከለር ግሬዲየንት እንሰራለን። መጀመሪያ ድራግ ኤንድ ድሮፕ እናደርጋለን። መጀመሪያ ከለራችንን በፈለጋችሁት ከለር ማድረግ ትችላላችሁ እናንተ። እቺኛውን እናርግ። ሁሉንም ከለር ተመሳሳይ እናርግ። ድሮፐር ቱል በመጠቀም ሁለተኛውን ከለር ትንሽ ቀላ እንዲል እናርግ። እቺኛውን ደግሞ ወደዚህ እንውሰድ። ሁለተኛውን ከለር ኦኬ መጀመሪያውንም ትንሽ እቺኛውንም እንደዚህ እናርግ። ኦኬ ሬክታንግል እንሰራለን። እዚህ ጋር ተለቅ እናርግና እንስራ። እዛ ትንሽ ራውንድነስ ይኖረው። ራውንድነሱን አንድ 30 እናርግ በቂ ነው። ኦኬ እዚህ ፎር ከለር ግሬዲየንት እንጠቀም። ኦኬ ከለሮቹ ወደዚህ እቺኛውን ከለር እንጠቀም። ኦኬ ሁሉንም ተመሳሳይ እናርጋቸው። ኦኬ ወደዚህ እንውሰድ። እቺኛውን የመጀመሪያውን ደግሞ ወደዚህ ኦኬ እቺኛዋን ወደዚህ ኦኬ እቺኛዋን ደግሞ ወደዚህ እንውሰድ። ኦኬ እንደዚህ አይነት ሼፕ ሰራን። ኮንትሮል ዲ በማድረግ ፎር ከለር ግሬዲየንቱን እናነሳለን፣ ዲሊት እንላለን። ከዛ እዚች ጋር ኢፌክት ኤንድ ፕሪሴት ውስጥ በመሄድ ላይት ስዊፕ እንጠቀማለን። ኦኬ ሰንተር ላይ እናርክ። እቺኛዋን ኢንቴንሲቲውን 0 እናርክ። ዊድዙን እንጨምር። ኦኬ ዊድዙን ስንጨምር እዚች ጋር ይታያቸዋል። ያ አሁንም ኮንትሮል ዲ እናርክ። አሁንም ወደዚህ እንውሰድ። ዳይሬክሽኑን ቀይር። ዳይሬክሽኑን ወደዚህ እናርክ። ኦኬ ይታያቸዋል። እዚች ጋር ከለሩን እንቀይር። ሁለተኛው ሼፕ ሁለተኛውን ላይት ስዊፕ ኦሬንጅ ከለር፣ ሁለተኛውን ከለር ኦሬንጅ ከለር እናርክ። ኦኬ ከዛ በኋላ አሁንም አራተኛ ከለር እንውሰድ። ኮንትሮል ዲ ሶስተኛ ከለር ማለት ነው። ዳይሬክሽኑን ቀይር። ወደዚህ እንውሰድ። ወደዚህ አካባቢ አሁን ደግሞ ከለሩን እንቀይር። አሁንም እቺኛውን ከለር እንጠቀም። ኦኬ አሁን F4 ነክታችሁ እዚች ጋር ኖርማል የነበረውን ስክሪን እናርግ። ስክሪን ካደረግን በኋላ እዚች ጋር ይታያቸዋል። አሁን ዲፕ ግሎ እናርግ። ዲፕ ግሎ ስናደርግ በደንብ ይታያቸዋል። ዲፕ ግሎ እናደርጋለን። ኦኬ ዲፕ ግሎ በዛ እንቀንስ ኢንተንሲቲውን ዲፕ ግሎን ኦኬ 0.1 ምናምን በቂ ነው። ሲበዛም አይመስጥም። ሺፍት ነክታችሁ ስትሬት ላይ ማግኘት ትችላላችሁ። ከዛ ስትሮክ ሳይዙን ደግሞ የሼፕ ሌየሩን እንጨምራለን። 10 ላይ ነው። ኦኬ 10 ላይ በቂ ነው። ከለሩን ከለር እናርገው የላይናችንን። ኦኬ አሁን ላይናችንን አንከር ፖይንቱን እዚች ጋር እናርክ። ትሪም ፓዝ እንሰራለን። አድ የምትለዋን ክሊክ ታደርጋላችሁ። እዚች ጋር ትሪም ፓዝ አለ። ትሪም ፓዙን ክሊክ አድርጉ። ከዛ በኋላ ትሪም ፓዙ ጋር ኤንዱን መጀመሪያ ክሊክ አድርጉ። እዚች አካባቢ እንውሰድ። ከዛ በኋላ አሁንም ሁለተኛውን ንኩ፣ ተመለሱ። የመጀመሪያውን 0 አድርጉ። ግራፍ እንሰራለን። መጀመሪያ F9 እናርክ። F9 አድርገን ግራፍ ኤዲተር ውስጥ እንገባለን። እዚች ጋር ክሊክ አድርገን ከዛ በኋላ ድራግ እናደርጋለን ግራፋችንን ወደዚህ እንዲታያችሁ ላርክ። ግራፋችንን ድራግ እናደርጋለን በመጀመሪያ ላይ በደንብ እንዲፈጠን ማለት ነው። ከዛ አሁን ስናይ በጣም መጀመሪያ አካባቢ በጣም ይፈጥናል ግራፋችን፣ እንደዚህ ይፈጥናል ማለት ነው። ትንሽ ወደዚህ ጠጋ እናድርገው። ኦኬ እንደዚህ ከሰራን በኋላ
አሁን ኮንትሮል ዲ እናርግ። ሼፕ ሌየራችን ኮንትሮል ዲ እናርግ። ከዛ በኋላ አርን ትነካላችሁ 90 ዲግሪ ላይ 90 ዲግሪ እናርግ። እኛውን ዳይሬክሽን እንቀይራለን። ፓዟን እንቀይራለን። ኮንቴንት ውስጥ በመግባት ሼፕ የምትሏን እንነካለን። ከዛ ፓዝ የሚላለን ፓዙን ከዚህ ወደዚህ ትቀይራላችሁ። ከተቃራኒ አቅጣጫ ይሆናል ማለት ነው። ወደዚህ ነው የሚሄደው። ይሄኛውን ትንሽ ሌት እናርገው። ይሁን በመንካት ወደዚህ እንውሰድ። እቺኛዋን ደግሞ እንዲፈጥን እናርግ። እቺኛው ይሁን በመንካት እንድትፈጥን እናርግ። መጀመሪያ ላይ እንድትመጣ ወደዚህ ድራግ እንስባለን። በደንብ እንድትፈጥን ፈልጌያለሁ። እቺኛውም ወደዚህ እናጠጋጋት። ኦኬ ያ ትንሽ ሼፑን ደግሞ እቺኛዋን ፔንቱል በመንካት ወደዚህ እንስባለን። ኮንትሮል ነክታችሁ እንትን እንዳይል shift ነክታችሁ ሶሪ ስትሬት እንዲሆን። ኦኬ ያ አሁን እስቲ ሪኔም እናርጋት። ሪኔም ፈረስት እንበል። ፈረስት እቺኛውን ሰከንድ እንበል። ኦኬ አሁንም ሼፕ ሌየር እንስራ። እዚህ ጋር ፊሉን ነል እናደርጋለን። ኦኬ ስትሮኩን 10 ላይ ይቀመጥ። አሁን ስትሮካችንን እንትንም እናስተካክል። ከለሩን ስትሮካችንን ከለር እንቀይራለን። ስትሮካችንን ከለር ለመቀየር እዚህ ጋር እንመጣና ሶሊዱን ክሊክ እናደርግ ኦኬ እንላለን። ከዛ በኋላ ከለሩን ወደ ነጭ እንቀይራለን። ነጭ ይሆንልናል ማለት ነው። አሁንም የዚህኛዋን ካለቀ በኋላ ትሪም ፓዝ እናደርግለታለን። እዚች አካባቢ ከዛ በኋላ አድ ትሪም ፓዝ እንላለን። እዚች ጋር አድ የምትላለች ክሊክ እናርግ። ከዛ በኋላ ትሪም ፓዝ ከዛ ትሪም ፓዟን የመጀመሪያ ኢንዱን እንደዚህ እነካለን። ኢንዱን 0 ይሁን። ከዛ በኋላ ትንሽ ከቆየ በኋላ 100 ይሁን። አሁንም F9 ነክታችሁ ግራፍ ኤዲተር ውስጥ በመግባት ሶሪ F9 ሁለቱንም ሴሌክት ካደረጋችሁ በኋላ F9 ከዛ በኋላ ግራፉን እንደዚህ ታመጡታላችሁ ማለት ነው። ያ አሪፍ ነው። ትንሽ አሁን ወደዚህ እንሳብ። እቺኛዋ ከለሩን እንቀይራት መሰለኝ እንቀይራታለን በኋላ። ኦኬ አሁን እንግዲህ ወደ ወሳኝ ፓርታችን እየገባን ነው። የሚያስፈልጉን ፋይሎች ኢምፖርት እናደርጋለን። ኢምፖርት አድርገን ተነስተናል። ከዛ በኋላ እያንዳንዳቸውን እናስገባለን። እዚች ጋር እንመጣለን። ኦኬ ሳይዙን እንቀንስ። ኦኬ ፖዚሽናቸውን እናስተካክል። ሸተር ኢፌክቱ ሊፈጠር ያለበትን ቦታን እንዲቀመጥ እናርግ። ሳይዙን እንቀንስ። በቂ ነው። 35 በቂ ነው። ኦኬ ከለሩን አሁን ከለር እናስተካክላለን። ግራዲየንት ራምፕ ኢፌክት እንደ ፕሪሴት ውስጥ በመግባት ኦኬ ድራግ ኤንድ ድሮፕ እናደርጋለን። ከለሩ ኦሬንጅ ነው የፈለኩት፣ ኦሬንጅ እንዲሆን ኦኬ። በኋላ ኢፌክቶችን ስንጨምር ዲፕ ግሎ ምናምን ያምራል። እንደዚህ ካደረግን በኋላ አሁን ላይት ስዊፕ ድራግ ኤንድ ድሮፕ እናደርጋለን። ከዛ በኋላ ላይት ስዊፑ ይቀመጥ። እንደዚህ አሪፍ ነው። ሌላም ፋይል እንውሰድ። ቦታቸውን እናስይዛለን። ሁሉንም እነዚህን አይከኖች ከላይኑ ስር እናስቀምጣለን። ከዛ በኋላ ይችኛውን አጀስትመንት እንሰራለን። ለሁሉም ፖዚሽን እንውሰድ። ፖዚሽን ላይ ኪፍሬም እናስቀምጣለን። ኦኬ ኪፍሬም እናስቀምጣለን። ኦኬ እዚህ ጋርም ኪፍሬም እናስቀምጥ። መጀመሪያ ላይ እንመለስ። ወደ ስር እንውሰድ።
ኦኬ ከዛ በኋላ ቲን እነካለን እዛው ኦፓሲቲውን እንንካ 0 እናርግ። ከዛ በኋላ እዚህኛው እዚህ አካባቢ 100% እናደርጋለን። እንደዚህ ነው የፈለኩት። ኦኬ አሁን ሻተር ኢፌክት የምንሰራበት ታይም ደርሷል። ኒው እንልና አጀስትመንት ላየር ከዛ በኋላ ወደዚህ እንውሰድ። መጀመሪያ ማስሎ ነው የሚቀድመው። ማስሎ ስለሚቀድም እዚህ ጋር እናስቀምጣለን። አጀስትመንት ላየራችንን ኢፌክት እንደ ፕሪሴት ውስጥ በመሄድ ሻተር የምትል ኢፌክት አለች። ሻተር የምትለዋን እንወስዳለን። እዚች እናስቀምጥ። አጀስትመንት ላየር ላይ እዚች ጋር ነው ጌሙ። መጀመሪያ ሬንደር የምትለዋን ትመርጣላችሁ፣ ቪው የምትለዋን፣ ከዛ ኦል የምትለዋን፣ ሼፕ ላይ ሄዳችሁ ደግሞ ሼፕ ላይ ብሪክ የምትለዋን ግላስ ላይ ትቀይራላችሁ። ግላስ ኦኬ። ከዛ ሬፒቴሽኑን እንጨምራለን። ትንሽ እንጨምር፣ አሪፍ ነው። ምን ያክል ሬፒቴሽን ይኖረው የሚለውን ኦኬ። ከዛ ኦሪጂኑ እዚች ጋር ነው የሚሆነው ማስሎ ያለበት። ፎርስ ዋን የቱ ጋር ይቀመጥ? ፖዚሽኑ እዚች ጋር ነው ማስሎ ያለበት ጋር። ከዛ ዴብሱ ምን ያክል ይሁን? ዴብሱን ትንሽ እንጨምር። ምን ያክል ዴብስ ይኖረው የሚለውን እንጨምራለን። ትንሽ እንቀንስ አሁን። ኦኬ በቂ ነው። 0.48 ስትሬንግዙ ይጨምር፣ አሪፍ ነው ትንሽ። ኦኬ ፎርስቱም እንደዛው እዚህው ጋር ነው ዳይሬክሽኑ። ዴብዙ ትንሽ እንጨምር የፎርስቱንም። ኦኬ ስትሬንግዙም ይጨመር። ኦኬ ግራዲየንት ውስጥ እንግባ። ግራዲየንት ውስጥ ምንም የምነካው ነገር የለም፣ ፊዚክስ ውስጥ ነው ያለው። ግራቪቲው 0 ይሁን። ኦኬ ግራቪቲ 0 አድርገናል። ሌላ ነገር እያየን እንጨምራለን። ራንደምነሱን እንደዚህ እናርክ። ከዛ በኋላ ከኮንትሮልን በመጫን እዚህ ጋር ፕሪኮምፖዝ እናደርጋለን። እዚህኛውን ፓርት ፕሪኮምፖዝ ከማድረጋችን በፊት እንግዲህ መጀመሪያ ማየት አለብን። ላይኑን ማየት አለብን። ላይኑ እዚች ጋር ነው ያለው። እዚች አካባቢ መስሎ ያለበትን ቦታ እያያችሁ ነው። እዚች አካባቢ እንዲሆን እፈልጋለሁ። አጀስትመንት ላይሩ ሻተር ኢፌክቱ እንዲፈጠር። ስለዚህ አጀስትመንት ላይሩን ወደዚህ ይወስዳለሁ ማለት ነው። አያችሁ፣ ወደዚህ ይወስደዋለሁ። ከዛ ልክ ይሄ ላይን ማስሎ ጋር ሲደርስ ሻተር ኢፌክት ይፈጠራል ማለት ነው። ኦኬ ላይኑ ሲደርስ ሻተር ኢፌክት ይፈጠራል እዚች አካባቢ ማለት ነው። እዚች አካባቢ ኦኬ፣ እዚች አካባቢ። ስለዚህ ኮንትሮልን በመጫን ከዛ ፕሪኮምፖዝ እናደርጋለን። ሁለቱን ፕሪኮምፖዝ እናደርጋለን ከማስሎ ጋር። አያችሁ አሁን ስትሬንግዙን መቀነስ አለብኝ። ስትሬንግዙን አጀስትመንት ላየር ላይ በመሄድ ዴፕሱን ስለጨመርኩ ኢፌክቱ እየታየ አይደለም። ዴፕሱን እንቀንሳለን። ቢያንስ 0.38 አያችሁ። ኦኬ ስትሬንግዙን እንቀንስ። ስትሬንግዙን 0.6 በቂ ነው። አያችሁ ስትሬንግዙን። ኦኬ የፎርስቱንም ስትሬንግዝ እንደዚህ እንቀንስ። 2.2 እዚህኛውንም 2.2 በቃ በቂ ነው። አያችሁ ቴንሽኑን 42 አድርገናል። ከዛ በኋላ ግራቪቲ የለውም። ስትሬንግዙን እንደኔ እንዳስቀመጥኩት ወይም እናንተ በምትፈልጉት እንትን ማድረግ ትችላላችሁ። ይህንን አጀስትመንት ያስተካከልነውን ለማስል ኮንትሮል ፕላስ ሲ በማድረግ እንወስደውና
ወደ ኮምፖዚሽናችን እንመለሳለን። እናየው አያችሁ። አሁን እዚች አካባቢ ሁለተኛ ሻተር ኢፌክት ይፈጠር እዚች ጋር። ስለዚህ አሁንም ኮንትሮል ቪ በመንካት ኮንትሮል ቪ እናደርጋለን። አጀስትመንት ላየሩን እንወስዳለን። ወደዚህ እንወስድና ኮንሲስቴንሲ የሚለውን ጋር ኮንትሮል እዚች ጋር አያችሁ። አሁን ሴቲንጉን እናስተካክል። ፎርስ የዚህኛው አጀስትመንት ወደ ኮንሲስቴንሲው ፎርሱን ሁሉንም ነገር ወደ ኮንሲስቴንሲ ወደዚህ መውሰድ አለብን ማለት ነው። ፎርስ ዋን ኦሪጂኑንም ሁሉንም ነገር ወደዛ መውሰድ አለብን። ኮምፖዝ እናደርጋለን። ራይት ክሊክ በመንካት ፕሪ ኮምፖዝ ኦኬ እንላለን ማለት ነው። ስለዚህ እንደዚህ ይሆናል ማለት ነው። አያችሁ። አሁን ሶስተኛ ነው የቀረን። ሶስተኛውን እዚች አካባቢ ኦኬ ኮንትሮል ቪ እንላለን እዛች ጋር። ከዛ በኋላ ማኒ የምትለው ዋጋ እንወስዳለን። ማኒ ኦኬ እዚች ጋር ማኒ የምትለው ዋጋ። ከዛ በኋላ ሁሉንም ነገር ወደዚህ እንወስዳለን ማለት ነው። ኦኬ ኦሪጂኑን ወደዚህ ፎርስ ዋን ወደዚህ ከዛ በኋላ ፎርስ ቱንም ወደዚህ ከዛ በኋላ አሁን ፕሪ ኮምፖዝ እናደርጋለን ማለት ነው። ከምን ጋር ፕሪ ኮምፖዝ ኦኬ ያ የሚስተካከሉ ነገሮች አሉ። በእርግጥ ቤዚክ ኮንሰፕቱን እንድታውቁ ነው እናንተ። ከዛ ካሜራ ሙቭመንት እናርግ። ሁሉንም ስሪዲ እናርጋቸው። መጀመሪያ ካሜራ ሙቭመንት እንዲኖር ሁሉንም F4 በመንካት ሁሉንም ስሪዲ እናርግ። ከባክግራውንዱ ውጪ ሁሉንም ስሪዲ እናርግ። ኦኬ ከዛ በኋላ ራይት ክሊክ በመንካት ኒው ከዛ ካሜራ ዋን ኖድ ይሁን ያው 35 ሚሊ ሜትር ኦኬ እንብላለን። ከዛ በኋላ መጀመሪያ የምትፈጠረው እዚች ጋር ነው ያያችሁ። እዚህኛው ላይ ነው ወደታች የምትሄደው። እስክታልቅ ድረስ እንጠብቃታለን። እስከዚህ ድረስ ኮንትሮል ሺፍት ዲ እንላለን። ይተደጋን ኦኬ ኮንትሮል ሺፍት ዲ ካደረግን በኋላ ሁለተኛዋ ላይን ወደዚህ ነው የምታልቀው። ኦኬ ኮንትሮል ሺፍት ዲ ሶስተኛዋ ደግሞ እነዚህ ላይኖች ይታያሉ። ኦኬ ኮንትሮል ሺፍት ዲ እንነካለን። ከዛ በኋላ የመጀመሪያው ካሜራ ፖዚሽኑን ወደዚህ እናደርግና ከዛ በኋላ ዙምን እናርግ። ወደዚህ እንውሰድ። ወደ ላይ F9 በመንካት መጀመሪያ እንዲፈጠን እናርግ። ኦኬ ሁለተኛው ደግሞ እቺ ናት የምትቀጥለው። እቺኛውንም አሁን እናርጋት። ሁለተኛ ካሜራ ፖዚሽን ፒን ነካና ዙምን እናርግ። ወደዚህ ወደ ላይ እንውሰድ። ወደ ላይ ዙምን ያ ከዛ በኋላ ወደ ታች እንውሰድ። ወደ ታች አሁንም ዙም F9 እንካና እንዲፈጠን መጀመሪያ ላይ እንዲፈጠን እናርግ።
ከዛ በኋላ እቺኛዋ ናት የምትቀጥለው ሻተር ኢፌክቱ ነው። ሻተር ኢፌክቱ ስለሚቀጥል ሶስተኛው ካሜራ ላይ ፖዚሽን እንነካለን። ፒን በመንካት ሻተር ኢፌክቱን እናሳያለን ማለት ነው። ሻተር ኢፌክቱን እናሳያለን። ኦኬ ትንሽ ካሜራውን እቺኛውን ካሜራ እናርዝማት። ኦኬ ዙም ኢን እናርግ። እቺኛውን ካሜራ ሸፍናች ነች። ቆይ ዙም ኢን እናርግ። ወደ ላይ እንውሰድ። ሶ ናይስ F9 በምታዩት መልኩ እንደዚህ ሰራም ማለት ነው። እንግዲህ ለዛሬ ያዘጋጀሁት ቱቶሪያል ይህንን ይመስላል። እባካችሁ አካውንቴን ሰብስክራይብ አድርጉት። ይመቻችሁ።